ቅቤ አልቋል 5 ኪሎ ግዛ ብዬ ነበር እሺ በርበሬ ዘይት አጠቃላይ ታስይዝ አልቋል እሺ ስላልሞላልኝ ነው ትላለህ እንዴ ምንድነው ስላልሞላልኝ ነው አልኩሽ አይደል እንዴ ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብንም ምን ነው እንዴ የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ሌላው ቀርቶ በዱቤ የወሰድሽውን ሁማን ሄርና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው ምን ነው እንዴ ሰው አይደለሽ እንዴ ሰው አይደለሽም እንዴ ያልከኝ አሁኑ ፍቺ ፈልጋለሁ አሁኑ ሰላም እንዴት ነሽ ቀብዱን ይዤ መጥቻለሁ ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም ምንም ችግር የለም እመቤቴ ልመናዬን ሰማሽ ጨረስክልኝ እንዴ ያንቺን ጨርሻለሁ ይሄው ገብተሽ ማየት ትችያለሽ ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ ምን ማለት ነው እኔ ገንዘቤ ከፍያለሁ የማሰራው ስራ ነኝ እኮ ነው እንዳንተ በእኛ ገንዘብ እሱ ሰው ታስታግሰው የዚህ ሁሉ ሰው ቀብድ እየተቀበል አላበዛኸው የዚህ ያለ ሰው ቀብድ እየተቀበል እንደው ከግጋኖሽ ጨርሰው ሄሎ ጤና ይስጥልኝ ከትምህርት ቤት ነበር የምደውለው የ3 ወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም እሺ ለምን እንደሆነ አላውቅም አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል ከጎን ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል የመከራዬ ቀን የሚያልፍ አይመስለኝ ግን ይመሻል ይነጋል ነገ ሌላ ቀን ነው አዝናነው ዶዲ በአሁን ሰዓት ይሄንን ባልል ደስ ይለኝ ነበር ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ አሁን ግን የቤት ኪራዩን ትቼልካለሁ ከነገ ጀምሮ ቤቴ ለቀ እንድትወጣ እቃህን አሁን መሰብሰብ ጀምር በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ እኔ ደግሞ እንደ ባሎች የሚያሳዝነኝ በተለይ ያንተ ባል እባክሽ ምን ያሳዝን አንተ 4 ልጆች መውለድ ነው እባክሽ በጣም ነው ያዘንሽው ቢል አስተናጋጅ ቢል አምጣልኝ ሄሎ 4000 ብር አስገባልኝ ለልጆች አስቤዛ እየገዛው ነው እሺ ቶሎ እሺ ልጆችን ግን ትወዳቸዋለሽ እኔ እናት ላይፍ ማሳለፍ ነው የምፈልገው ልጆች ምናምን ኮተት አልፈልግም ታዲያ ለምን ነው ለቻቻው አይገርምሽም ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት ስለባለ ሀብት ወስደው አሳደጉት ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት ወይ ሲያሳዝን ምን ያሳዝናል ይሄ ወብ ዘራሽ በእናትሽ ተነሽ እንሂድ ምን ነው መብራን የልቤን አንቺ ታውቂያለሽ በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል እልዬ ኔ አንበሳ እንዴት ናችሁ ደህና እማዬስ እንጃጣት ነው ወጣችሁ ምግብ ሳልሰራችላችሁ ከጧት ጀምሮ ምግብ አልበላን ምንም አልበላችሁ በቃ ኑ እቺን ሙዝ ብሉ እስከዛ እሺ ኑ ግቡ ኑ Je dance
ስሙኝማ ፍቅር ባለፈው ያልከኝ ስራ እንዴት ይሄድልክ ነው? እሱማ አሪፍ ነው። አረ ጥሩ ነው እንደዚህ ወይ ፍቅር አባቢ እየደወለልኝ ነው። ከስራ ቦታም እየተደወለልኝ ነውና ዛሬ ደግሞ የሚወጣም የሚገባም መኪና ስላለ የግድ እዛ መሄድ አለብኝ። እሺ በቃ እስከ በር ልሸኝሽ? አረ ምንም ችግር የለውም መኪና መጫ ልጅ ጋር ስላለ ወርጄ በእግሬ እሄዳለሁ። እሺ ባይሆን በር ልክፈትልሽ። ቆይ ቻው ደውይ። እሺ ደውልልሃለሁ። ወይ ጓደኛዬ ጥሩ ምስትን ያገኘው በእናትህ ና ዞሬ ዝግባ በኋላ ታውረኛለህ። ስማ ጓደኛዬ ፍቅረኛ ምንድን ነው የምትሰራው? ያው የአባቷ ድርጅት ላይ ስራ አስኪያጅ ነች። ምንድን ነው የሚያስቀው? ኧረ በእናትህ ተው። ላይ ጋራጅ የምትንከባለል ልጅ የአባቷ ድርጅት ምናምን ትላለህ። በእናትህ ምን ሆነህ ነው? እና ላሳይህ ካላመንከኝ። እያወራክ ያለው ስለ ፍቅረኛ ብቻ እንዳይሆን። ኧረ በእናትህ ስታይ ነው የምታምነው። ና እንሂድ አሁን ላሳይህ። ማኪና አስመጪ ና እንደውም አሳያለሁ። እንሂድ። ስማ ይሄ ጉዳይ ውሸት ከሆነ የምር ነው የምንጣለው። ገባ? አሁን ታየልን። ና ውረዴው ታያታለህ። ና የት ነው ያመጣኝ? መኪና የምታስመጣው ፍቅረኛ እዚህ በብየዳ ፊቷን ታቃጥልና ገብታ የራሻ በተር ትቀባል። ከዛ ፊቷ ጥርት ይላል። እሺ የኛ መኪና አስመጪ። ይሄ ነው አባትሽ ድርጅት? የትኛው መኪና ነው የምታስመጪው? በእናትሽ ፍቅር ቆይ አንዴ ላስረዳ። በቃ ደሞ ታወራለች እንዴ? እባክህን ፍቅር ጥለኸኝ አትሂድ። አንዴ ብቻ ስማኝ። ለግኛ እንጂ ደሞ አታፍሪ። በዚህሽ ነግኛለሽ። ቆሻሻ ጫምላቃ ዘለሽ ወንድሜ ለፊት ከማለትሽ በፊት መጀመሪያ ቆሻሻሽን ታጠቢ። ብስብስ ቆሻሻ። ስማ አንተ ወንድ ልጅ አይደለ እንዴ? ወንድነትን ስለይ ታሳያለህ። አንተም እንደሷ ተንከባላይ ነው መሰለኝ። ንጹህ ልብስ ከየት አምጥተህ ነው የለበስከው? ለድፋብህ እንደ አንተ። እሺ ሰላም ነው? አቤት። ሙራድ እባላለሁ። ለድርጅታችሁ ሰራተኛ እንደምትፈልጉ ማስታወቂያችሁ ነበር የመጣሁት። አዎ ግን አንተን አይደለም። አንተን አይደለም ማለት አልገባኝም። አንተን አይደለም ነዋ። ምኑን ነው በጠዋት ያመጣብኝ? በእናታችሁ እባክህን አንዴ ሲቪን ቼክ ታደርጋለህ? ድርጅታችሁ ለሰራተኝነት ያስቀመጠውን መስፈርት በሙሉ ያሟላል። ለመሆኑ መስታወት አይተህ ታውቃለህ? የለበስከውን ልብስ አይተሃል? ይሄ ድርጅት እኮ ዓለም አቀፍ ተቋም ነው። አንተ ደግሞ ስራ ለመጠየቅ ሳይሆን ለልመና የመጣህ ነው የሚመስለው። ልብስ ያረጀ ቢሆንም እጄ ግን ንጹህ ነው። ማንኛውም ስራ ጠንክሬ እሰራለሁ። እባክህን ብዙ ኃላፊነት አለብኝ። አቁም እባክህ። ያን የደህንነት ታሪክህን እዛው አውራው። እኛ እዚህ የምንቀጥረው ሰራተኛ እንጂ የችግረኛ መጠለያ አይደለም። ሰው በልብሱ አይመዘንም። እኔ የመጣሁት በጉልበቴ ሰርቼ ለመኖር ነው። ትምህርት ልታስተምረኝ ነው የመጣኸው? አንተ ማን ሆነህ ነው የምታናግረኝ? ውጣ ከዚህ ጥበቃ! ለማኝ ጥበቃ! ሰላም፣ እንዴት ነሽ? ቀብዱን ይዤ መጥቻለሁ። ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም። ምንም ችግር የለም። እመቤቴ ልመናዬን ሰማሽ? ጨረስክልኝ እንዴ? ያንቺን ጨርሼዋለሁ። ይሄው ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ምን ማለት ነው? እኔ ገንዘቤ ከፍያለሁ የማሰራው ስራ ነኝ እኮ እኔም እንዳንተ። በእኛ ገንዘብ እሱ ስምታስታግሰው የዚህ ሁሉ ሰው ቀብድ እየተቀበል አላበዛኸው? የዚህ ያሉ ሰው ቀብድ እየተቀበል እንደውም ከህግ ጋር ነው የሚጨርሰው። ሄሎ ሄሎ፣
ጤና ይስጥልኝ። ጤና ይስጥልኝ። ከትምህርት ቤት ነበር የምደውለው። የ3 ወር የወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም። እሺ እሺ እሺ። ለምን እንደሆነ አላውቅም። አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል። ከጎኔ ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል። የመከራዬ ቀን የሚያልፍ አይመስለኝ፣ ግን ይመሻል፣ ይነጋል። ነገ ሌላ ቀን ነው።